ሰላም ዩቱብ ቤተሰቦች እንኳን ደህና መጣችሁ። ዛሬ ታገልን ወደ ቢኒ ትራቨል ጋብዣው ከታገል ጋር እገኛለሁ። ታገል ዌልካም ቱ ቢኒ ትራቨልስ። Thank you, brother. Thank you. እሺ ታገል እንግዲህ በጣም ነው ማመሰግን ጊዜን እንደዚህ ከኔ ጋር ለማሳለፍ እና ትንሽ ግራ የገባኝ ኩዌስችኖችን ወይም ፋሚሊና ቤተሰቦች ጓደኞች እንደዚሁ ግራ የገባቸው ስላሉና እኔ የሆነ አዲስ ክላሪፊኬሽን እንድትፈጥርልን ነው የጋበዝኩ። እንግዲህ ራስን እስቲ ትንሽ አስተዋውቅ ለተመልካቾች። እሺ በድጋሚ አመሰግናለሁ ስለጋበዝከኝ። ታገል እባላለሁ። ታገል አብርሃም ላጆር እባላለሁ በሙሉ ስሜ። ካናዳ ነው የምኖረው። ካናዳ ከመጣሁ 3 ዓመት ሆኖኛል። በስተዲ ቪዛ ነው ካናዳ ያለሁት እና የምትጠይቃቸውን ጥያቄዎች ለመመለስ ዝግጁ ነኝ። እንቀጥል። በጣም አሪፍ። ኦኬ ታገል ቴንክ ዩ አጌን። የት ነው ካናዳ ያረፍከው መጀመሪያ? መጀመሪያ ስመጣ ቶሮንቶ ነው የገባሁት። አሁንም እዛው ነው ያለሁት። ኦኬ ምን ያህል ጊዜ ሆነ ከቶሮንቶ? 3 ዓመት 3 and 1 month አሁን። እና ብርዱን እንዴት ችለኸዋል? ለመድ ነው። ይሄን ማይለመድ ነገር የለም። አይ እንግዲህ ዌልካም ብለናል። በዚህን ሰዓት ስንቀርጽ እንግዲህ እናንተም ጋር እንደሚበርድ ነው የማውቀው። እዚህ በረዶ እየዘነበ ነው። ትንሽ ከድሮ ቀነስ ብሏል። በዚህ this year በረዶ ራሱ ትንሽ ጊዜ ነው ያየነው። ዛሬ ፀሐይ ሁላ ነበረች እና ግራ አጋብቶናል። እንደውም አዎ የካናዳ ዌዘር አንፕሬዲክትብል ነው ይባላል። እንግዲህ ታገል ያው በስተዲ ቪዛ ነው የመጣሁት አልከኝ ወደ ካናዳ። አንድ በ2021 ነው የገባሁት ያልከው ወደ ቶሮንቶ አይደል? 2020 ዲሴምበር። ዲሴምበር 2020። ኦኬ ከኢትዮጵያ ገና ስታመለክት ያለው ፕሮሰስ አሰብክበት ቀን ጀምሮ ፕሮሰስ እስካረክበት እንዴት እንደነበረ ሂደቱ ብትነግረን። ኦኬ አንድ ይመስላል ግን ብዙ ጥያቄ ነውና ሎንግ እንዳይሆን አጠር አድርጌ እንትን እላለሁ። አስቤ ከሀገር እስከወጣሁበት ድረስ ከመጣን ያው ካናዳ መምጣት ብቻ አይደለም። መጀመሪያ ላይ ስታስብ ከሀገር መውጣት ነው የምታስበው። ከሀገር ልውጣ ስትል የት ልውጣ የሚሉ ኦፕሽኖችን ትይዛለህ። ካናዳ አለ፣ በሰዓቱ ሰው ፖላንድ ይሄዳል፣ ቻይናም ይሄዳል እና እንደ አጋጣሚ ሆኖ ደግሞ ከኔ ጓደኞች መሀል ወደ ቻይናም ፖላንድ የሚሄዱ ሰዎች ነበሩ። ካናዳም የመጣ ሰው ነበረ እና የላይፉን የሰውን የኑሮ ሁኔታም ታየዋለህ፣ የትምህርቱን እንትን ትጠይቃለህ ምናምን። ከዛ የት ብሄድ የተሻለ ኑሮ መኖር እችላለሁ፣ የተሻለ ትምህርት አገኛለሁ የሚለውን ኮንሲደር አድርገህ ነው ውሳኔ ለምትመጣው። ከዛ ወደ ካናዳ አሰብኩኝ ማለት ነው። ጓደኛዬ እዚህ ነበረ፣ ያለውን ነገር አወራን ምናምን ነገረኝ። ከዛ በኋላ ካናዳ ለመምጣት ወሰንኩኝ። በዛ ሰዓት እኔ የ4ኛ ዓመት ዩኒቨርሲቲ ተማሪ ነኝ። ወደዚህ አፕላይ አደረግን። ኮቪድ መጣ። በዛ መሃል ትንሽ ላግ ማድረግ ነበረው። ልክ ኮቪድ ሲከፈት ቪዛ ጠየቅን። ቪዛውን ብዙ ጊዜ አልወሰደም፣ 45 ቀን ምናምን ቢቆይ ነው የቪዛ ፕሮሰሴ። ቪዛዬን አግኝቼ ካናዳ መጣሁ ማለት ነው። ያው ካናዳን መርጠህ ነው የመጣኸው። እንዴት ነው በምርጫ ደስተኛ ነህ? ብርዱንስ ተቀብለኸዋል? ለምደኸዋል? ያው በምርጫ ደስተኛ ነኝ አይደለሁም የሚለው ጥያቄ በጣም ግራ እንትን ነው። ምን አለ መሰለህ በጊዜ ሂደት አሁን ላይ ደስተኛ ነኝ። እንዴት ነው የምልህ፣ እንደመጣሁ አካባቢ አሁን የመጣሁ የመጀመሪያ ዓመት ላይ ብትጠይቀኝ ግራ የተጋባ መልስ ነው የምሰጥህ። ደስተኛ መሆኔንም አላውቅም፣ እንደከፋኝም እርግጠኛ አይደለሁም። ለምን ጥለ የመጣው ቤተሰብ ምናምን የለመድከው ላይፍ ስታይል የሶሳይቲው አለ የኑሮ ሁኔታችን ራሱ እዚህ ቶታሊ ዲፍረንት ስለነበረ የሆነ ልብም ያርፍበት ቦታ ያጣል። ምንድነው እያደረግኩ ያለው? ትክክለኛው ውሳኔ ነው የወሰንኩት? ምናምን ብዙ ጥያቄዎች። ቤተሰብ አለ፣ ፋሚሊ ሪሌሽንሺፕ ይኖራል። ያንን ሁሉ ነገር ጥለህ ነው የምትወጣው እና እነሱ ነገሮች ግራ ያጋባል። ከዛ አመታት ሲሄዱ ያንተንም ፕሮግረስ ስታይ፣ ስትማር፣ ብዙ ሰው ስታውቅ ምናምን የወሰንከው ውሳኔ ልክ እንደሆነ ይገባል። ለምን ብዙ ነገር ታያለህ በዚህ እድሜ። አንዳንድ ነገሮችን በራስ ላይ ማየት ከቻል ያ በቂ ነው ብዬ አስባለሁ። አመስጋኝ ከሆንክ የምታመሰግንበት ብዙ ሪዝን ስላለ አሁን ላይ ደስተኛ ነኝ ብዬ ነው የማስበው እኔ።
በጣም አሪፍ፣ በጣም ደስ የሚል ሂደት ነው። በጣም ደስ የሚል ሪላይዜሽን ነው። አይ ቲንክ ጀስት እንደ ላይፍ ነው። አንዳንዴ መጥፎ ነገር ሀፕን አረገብኝ ብለን ራሱ ልናስብ እንችላለን በወቅቱ እና ካለፍነው በኋላ እንኳን ሀፕን አረገ የሚል ነገር ነው። ከሀገር ስትወጣ አይኖ ቤተሰቦች እንደሚናፍቁ ጓደኞችን ጥለ ነው የምትመጣው። እንደውም አንተ የመጣው በኮቪድ አካባቢ ማለት ነው። ኮቪድ ታይም ምንም ነገር የለም፣ ሁሉም ነገር ዝግ በሆነ ሰዓት እና እሺ ቆይ እሱን ጊዜስ እንዴት አሳለፍከው? ያው እንዳልኩ ጓደኛ ነበረኝ እኔ ኢትዮጵያ አብሮ አደግ ጓደኛዬ እዚህ ነበረ። ሼልተር ነበርኩኝ እንደመጣው። ከዛ ሼልተር ሆናለሁ፣ አብዛኛውን ሰዓት ከሱ ጋር አሳልፋለሁ። የሱም ጓደኞች አሉ ምናምን። ለኔ ብዙም ከባድ አልነበረም። ያው ከባድ የሆነው ነገር ብዙ ነገር ማድረግ አትችልም። ልማር ብትል መማር አትችልም፣ ለስራ ብትል መስራት አትችልም። ሁሉም ነገር ዝግ ነው ሀገሩ። ሾፒንግ የለ ምን የለ ምን፣ ሬስቶራንቶች ዝግ ናቸው። ኤቭሪቲንግ ክሎዝድ ስለነበረ እንትን ተስፋ ትቆርጣለህ። ምንድነው እየተደረገ ያለው ምናምን ነገር፣ የሆነ ጠብቀህ የምትመጣው ነገር አለ። እሱ ነገር ስታጣ ተስፋ ትቆርጣለህ። ግን ይሄ ብቸኝነቱ ብዙም አላጠቃኝም። ሰዎች ነበሩኝ፣ ግን ብዙ ሰዎች አውቃለሁ በሰዓቱ አብሮ የሚውሉት ሰው የሌላቸው፣ ብዙ ዲፕሬሽን ውስጥ የገቡ፣ ብዙ ነገር የሆነ ብዙ ሰው አለ። እኔ እንደመታደል ሆኖ ሰው ነበረኝ እዚህ። ዋው በጣም ደስ ይላል። እኔ ከኔ ጋር አሁን እያሰብኩት ነበረ። እኔ ስመጣ 9 ዓመት እንደውም ትዝ ይለኛል ቤተሰቦቼን ላኩኝ፣ መልሳችሁ ላኩኝ ስላቸው። ለምን ቤት ውስጥ ያደግኩት አዲስ አበባ ወደ 10 ምናምን ሰው ነበረ ቤት ውስጥ። እና አስበው ካናዳ ደግሞ መጥቼ ማዘር ፋዘር እኔ እና 3 ቤት ባዶ ቢሆንበት ጊዜ አለ። እና በጣም ትዝ ይሉኛል እነሱ ጊዜዎች። አም ሃፒ አንተ you don't have to go through that already friend ነበረ እዚህ። አዲስ አበባ ወይም ኢትዮጵያ እንደምናውቀው በጣም እየተሰማ ነው። ኢትዮጵያ ውስጥ ብቻ ሳይሆን በየሀገሩ ህንድም እንደዚህ ኢሚግሬሽን ንክኪ ነገሮች በጣም ሀት ቶፒክ ሆኗል ሰሞኑን። እና አንደኛም እዚህ ቻናል ላይ የጋበዝኩ ስለዛ አንተ በቅርብ ስለመጣህና ያንተን ካንተ ኤክስፔሪየንስ ተንተርሰ የተወሰኑ ጥያቄዎች እንድትመልስልኝ ነው። ቢኒ እንደዚህ ካናዳ ኢሚግሬሽን አክሰፕት እያደረጉ ነው በጣም በሰፊው እና መምጣት እፈልጋለሁ የሚሉ ዘመዶችና ጓደኞች አሉኝ። አሁን ለነሱ አንዴ ለሁሉም ቪዲዮ ልስራ ብዬ ነው የተነሳሁት። እና ሌላም ፐብሊኩም እንግዲህ ያው ያንተን ኤክስፔሪየንስ ሼር እንድታደርግልኝ ነው። and also እኔም ቬንት ላደርግ ነው በዚህ ቪዲዮ የወጣሁት እንግዲህ እና በጣም ይቅርታ በዘመዶች ልታስቀጠቅጠኝ ነው አልኩኝ። አይ እኛ ምን መሰለህ ሌጋል አድቫይስ አይደለም፣ just between two friends ያለውን ነገር እንደማውራት ነው ቤዚክሊ። እና በጣም ቀላል የመሰላቸው ጓደኞች አሉኝ። ቢኒ ኢንቪቴሽን ላክልኝ እያሉኝ ነው፣ ወይም ቢኒ እንደዚህ እናንተ ጋር እኮ እየመጡ ነው ላመለክት ነው፣ የት ትምህርት ቤት ላመልክት የሚሉኝ አሉ። ግማሾቹ ትምህርት የተማሩ ናቸው፣ ግማሾቹ ደግሞ ምንም ትምህርት ኮሌጅም የገቡ አይደለም። እንዴት ነው ምንድን ነው እስቲ ሂደቱ? ምን ልበላቸው? ቆንጆ ጥያቄ። እኔ አንድ ጥያቄ ትጠይቃለህ ስል 3-4 ነው በአንዴ የምትጠይቀው። ኤኒዌይስ እኔ የከፋፈልኩ ልመልሰው። ይሄ it's just more of a conversation, unscripted ነው by the way። እና እሺ ንገራቸው። ድንገት የሆነ ነገር ሳልመልስ ከቀረው ታስታውሰኛለህ። ግን ያው በጣም አሪፍ ልመልስላቸው እና ከአንደኛው ብዙ ሰው እኔንም ከሚጠይቀው እና በጣም ሀት ከሆነው ቶፒክ ልነሳ። በጣም አሪፍ። የሆነ ሰው ድንገት ይመጣና ምናልባት የሩቅ ዘመዶችም ሊሆኑ ይችላሉ፣ ጓደኞች ዩኒቨርሲቲ ማውቃቸው ምናምን፣ ካናዳ 500,000 ሰው እየተቀበለች ነው፣ ለምን ኢንቫይት አታደርገኝም? ምንድነው የምትሰራው? አንተ እዛ መኖር ምንድነው ጥቅሙ ለኔ ምናምን ይለኛል አንዱ መጥቶ። ከዛ ሌላም ሰው ይመጣል፣ ዘመድም ሲሆን ደግሞ እንደዚህ ተብሏል፣ ለምንድነው ኢንቪቴሽን ማትልክልኝ ይሉኛል። እኔንም ያው አንተ ብቻ ሳይሆን እኔም እባላለሁ፣ ብዙ ሰው ይባላል። እና ያ ነገር የሚነሳው ከምንድነው? አንደኛው
ይሄ የካናዳ ኢሚግሬሽን የምርም ያወጣል። አሁን ለምሳሌ 300,000 ሰው እንፈልጋለን ዲስ ይር ይላል፣ 500,000 ሰው እንፈልጋለን ይላል። ግን እንዴት ነው የሚፈልጉት የሚለውን ማወቅ መጀመሪያ ያስፈልጋል። አሁን እነዚህ ሰዎች ለማንበብ ፈቃደኛ ቢሆኑ በቃ ኢዝሊ የተቀመጠ ነገር አለ። የኢሚግሬሽን ፖርታል ላይ ስትገባ ካናዳ ዲስ ይር 500,000 ፒፕልስ ትፈልጋለች ይላል። እነዛ ሰዎች ምን ምን ማሟላት አለባቸው የሚለው ብዙ ርቀት ሳትሄድ 10ኛው ላይን ላይ ምናምን ይኖራል። ሪኳየርመንት ብሎ ሲቀመጥ ዴስ ብሎ ሲያስቀምጥ በቃ በስራ ከሆነ ስኪልድ ሌበር ነው የሚፈልገው። ስኪልድ ሌበር ደግሞ ስትፈልግ የትኛው ስኪልድ ሌበር ነው ከኢትዮጵያ የተማረ ሰው እውነት ካናዳ መጥቶ ስራ ሊሰራ የሚችለው የሚለውን ጥያቄ ማንሳት ያስፈልጋል። ኢትዮጵያ የተማሩ ሰዎችን እንትን እያልኩ ሳይሆን የለም እንደዛ አይነት ነገር ካየኸው ዶክተሮቹንም ካየክ አይቲ ፕሮፌሽናሎቹን ካየክ በጣም አውት ስማርት ያደረጉ ሰዎች ናቸው እዚህ ያሉት። እንዴት ነው ቤተር ፐርሰን ፍለጋ ኢስት አፍሪካ ለዛውም ኢትዮጵያ የምትሄደው? ሊሆን አይችልም። ገብቶሃል? አንስኪልድ ሌበር ደግሞ እንዳትል፣ አንስኪልድ ሌበር ደግሞ ሙቭመንት የሚኖረው ሀገራት ህጋዊ የሆነ አንስኪልድ ሌበር ሙቭ የማድረግ አግሪመንት ሲኖራቸው ነው። ለምሳሌ በቅርብ ጊዜ ሰምተናል ኢትዮጵያ ከካታር ወር ከዱባይ ጋር የሆነ ነገር ተፈራርማ ሰዎችን ይወስዱ ነበረ። እንደዚህ አይነት ስምምነት ተፈጥሮ ነው አንስኪል ሌበር ሙቭመንት ሊኖር የሚችለው እንጂ አፕላይ አድርገ ምናምን አይደለም። በዚህ ሲቹዌሽን ምን ይፈጠራል? አንስኪል ሌበር ሙቭ ማድረግ አይችልም። ቶታሊ እዛ ጋር እናስቀምጠዋለን። ካልተማርክ ምናምን የሆነ ነገር ላይ የሆነ የተሻለ ሰው ካልሆንክ ከሀገር መውጣት ባይታሰብ ጥሩ ነው። እዛ ጋር አንስኪልድ የሚለውን እንግደለው። ስኪልድ ሲሆንም ያለው ሪኳየርመንት በጣም ብዙ ነው። በጣም ከምል በላይ ብዙ ነው። አሁን ፕሮቪንሻል ኖሚኒ ፕሮግራም የሚባሉ አሉ። እያንዳንዱ ፕሮቪንስ በሆነ ሪኳየርመንት የተማሩ ለምሳሌ ሜዲካል ዳክተርስ ሊሆኑ ይችላል፣ ላውየርስ፣ ፋይናንስ ላይ የሚሰሩ በተለይ ስቴም ላይ ሳይንስ ቴክኖሎጂም ላይ የሚሰሩ ሰዎችን ከብዙ ሀገር ያመጣሉ። ግን ሪኳየርመንቱ ብዙ ጊዜ ለአንዳንድ ሰዎች አያለው። ወንድሞችም አሉ ዩኒቨርሲቲ መምህራን ናቸው ኢትዮጵያ ውስጥ። ለነሱ እንኳን አሁን ሃየር ፕሮፌሽናል ብትል ኢትዮጵያ ውስጥ ዩኒቨርሲቲ የሚያስተምር ሰው ወይ ሜዲካል ዶክተር ነው። በእነሱ ፕሮፋይል እንኳን ስትሞላው አይመጣም። ሚኒመም ሪኳየርመንቱን አያሟላም ፖይንቱን። ያ ማለት ሰው ቢመጣ እንኳን በጣም ጥቂት ሰው ነው የሚመጣው እና በእንደዚህ አይነት በወርክ ቪዛ ምናምን የሚባለው ነገር ላይክ ህልም ነው። ኢንቫይት አርግ የሚባለው ሴንስ ደግሞ የሚመጣው ከምንድን ነው? አንድ ሰው ኢንቫይት ሰው ሊያደርግ ይችላል። አሁን እዚህ ጋር ቶታሊ እንዳንገል ምን እናደርጋለን? ሰው ኢንቫይት ማድረግ ይቻላል። ለምሳሌ ታገል ማንን ኢንቫይት ማድረግ ይችላል ቢባል ስታተሱ ሲፈቅድለት እናቱን ኢንቫይት ሊያደርግ ይችላል፣ አባቱን ኢንቫይት ሊያደርግ ይችላል። በጣም ክሪቲካል የሆነ ሲቹዌሽን ከተፈጠረና ወይ ደግሞ ጥሩ የኢኮኖሚካል ስታተስ ላይ ካለው ገፍቼ ከሄድኩ ወንድሞቼን ኢንቫይት ላደርግ ይችላለሁ። እሱም አሁን ላይ ሳይሆን በጣም ጥሩ ስታተስ ላይ ስትሆን ነው እንደዛ ማድረግ የምትችለው። ከዛ በዘለለ ራንደም ሰው ተነስቶ ኢንቫይት ማድረግ የለም፣ እንደዛ አይነት ነገር የለም። ለምን አይደር ፋሚሊ ታይ ኖሮ የሆነ ነገር ወይ ደግሞ ስፖንሰርሺፕ እስካልሆነ ድረስ ሰውን ኢንቫይት ማድረግ አይቻልም። እዛ ጋር ይታሰራል እሱ ማለት ነው። ዩዥዋሊ ኢንቪቴሽን ተብሎ ግን አንድ ነገር አለ። አሁን ይሄ ቪዚተርስ ቪዛን ለመጠየቅ በኮንፈረንስ ለምሳሌ ሃየር ፕሮፌሽናል ሲሆኑ አይቲ ላይ የሚሰሩ ሐኪሞች ወይ ሎየሮች ወይ ኢንጂነሮች አሉ። እነሱ ካናዳ ውስጥ የሚዘጋጅ ኮንፈረንሶችን አቴንድ ለማድረግ ቪዚተርስ ቪዛ ጠይቀው መውጣት ይችላሉ። ያንን ግን አንተ አይደለም ኢንቫይት የምታደርገው ወይ እኔ አይደለም ኢንቫይት ማድረገው። ያንን ኮንፈረንስ የሚያዘጋጀው አካል ሬጂስተር ሲያደርጉና ተገቢውን ክፍያ ሲፈጽሙ ኢንቪቴሽን ሌተር ድርጅቱ ይልካል። ከዛ ያንን ኢንቪቴሽን ሌተር ይዘው የራሳቸውን ፕሮፋይል አሟልተው ባንክ ስቴትመንታቸውን አሳይተው ቪዚተርስ ቪዛ መጠየቅ ይችላሉ። እሱ አንድ መንገድ ነው። ግን ሰዎች በአንድ ግለሰብ ኢንቫይት ሊደረጉ አይችሉም ማለት ነው። አንደኛው እሱ። በጣም አሪፍ በደንብ ከገቢ በላይ ነው አብራርተ የመለስክልኝ ቱ ቢ ኦነስት። እና አንደኛው እሱ ነው። ቢኒ ኢንቪቴሽን ላክልኝ። ለምንድን ነው እከሌ ኢንቪቴሽን አግኝቶ ሄደ ይባላል። እና ይሄ ኢንቪቴሽን የሚሰራው እንደዚህ በስታተስ ነው እያልከን ያለው። እሺ ሌላ ደግሞ ካናዳ 500,000 ሰው ታመጣለች ሲባል ከኢትዮጵያ ብቻ የሚመስላቸው ሰዎች አሉ። ይሄን ነገር እሺ ትንሽ
ከኢትዮጵያ አሁን እዚህ ላይ በደንብ ክሊር ለማድረግ ቀላሉ ነገር ምን መሰለህ? ይሄ 500,000 ሰው ስኪልድ ሰው ስትፈልግ ከኢትዮጵያ ታመጣለች? እሱ አይታሰብም። ኢቭን ተማሪ እንኳን ብታይ አሁን the past 3-4 years ወደዚህ ሀገር የገባውን ተማሪ ስታይ ከ50 እና ከዛ ፐርሰንት በላይን ኢንዲያን ስቱደንትስ ናቸው ከቨር የሚያደርጉት። ከዛ ዞር ብለህ ብታይ ብዙ ማሰብ አይጠበቅብህም። ሌሎቹ አብዛኞቹ ቻይኖች ይሆናሉ። ከዛ እያለ ይቀጥላል፣ ብዙ ሰው ይመጣል። እና ኢትዮጵያ እንደውም ላይክ የላስት ይሩን እንትን ስታዩስ ወደ 70 ነው 80 ምናምን ፐርሰንት ቪዛ ሪፊውዝ ተደርገናል። ያ ማለት ቪዛ የሚያገኙ ሰዎችን 5-10% እንኳን አንሞላም። 500,000 ሰው ሲባል ከኢትዮጵያ 10,000 ሰውም ላይመጣ ይችላል። በዚህ በካናዳ የወርክ እንትን ሌቭልም ደግሞ ስኪልድ የሆነ ሌበር የለም። ገብቷላ? እዚህ ዶክተሮች እንኳን ሲመጡ በብዙ ቴስት አልፈው ብዙ ነገር አይተው ከዛ በኋላ ነው ወደ ስራ የሚመጡት። ሌሎቹ እንደውም ሌላ ነገር ቀይረው ምናምን ነው። ትንሽ ተስፋ ያለው ነርሶች እና ዶክተሮች ሲመጡ ነው። እነሱም እንኳን በብዙ መከራ ውስጥ አልፈው ብዙ ቴስት ወስደው ምናምን ነው እና ወደ ስራ የሚገቡት። ስኪል ሌበር ከዛ አምጥተን እዚህ እናሰራለን፣ እሱ ከባድ ነው። ለዛ 500,000ም ሆነ 1 ሚሊዮን ሰው ካናዳ ስትፈልግ እዛ ኢትዮጵያ ውስጥ ግርግር መፍጠር አስፈላጊ አይደለም። ከኢትዮጵያ ለመምጣት የሚፈልግ ሰው የራሱን ፕሮፋይል በደንብ አደራጅቶ በትምህርቱ ጥሩ ነገር ይዞ በስራም ከሆነ ጥሩ ቢዝነስማን ሆኖ ጥሩ ገንዘብ ሲኖረው አይዘር ቪዚተርስ ቪዛ ወይ ስተዲ ቪዛ ጠይቆ መውጣት ይችላል። ያሉ አማራጮች እነሱ ናቸው። ኦኬ there is an open work permit ለስፓውስ ማለት ነው። ስለሱስ ምን የምትለን ነገር አለ? ለምን አንዳንድ የምሰማው ወሬ ሰዎች ካናዳ አገር ልክ እንዳንተ አሁን ለጥናት ይመጡና ሚስታቸውን ወይ ኢንቫይት ያደርጋሉ። ከዛ ሚስታቸው እዚህ መጥተው ወርክ ፐርሚት አፕላይ ማድረግ ይችላሉ። ግን እንደዛ አለ ሲባል ቀጥታ እዛ ቤት ያለውን ንብረት ቤት ምናምን ሸጠው እንደዚህ የሚመጡ ሰዎች አሉ። ምን አስተያየት አለ ለዚህ? እዚህ ላይ የሆነ ነገር ላስቀምጥ ግን ከመናገሬ በፊት ከዚህ በፊትም የሆነ ቪዲዮ ላይ አሌክስ ከሚባል ጓደኛዬ ጋር ኢንተርቪው ሳደርግ ተናግሬያለሁ። ኢሚግሬሽን ሎየር ወይም ስተዲ ቪዛ ኮንሰልታንት አይደለሁም። እኔ የማወራው ነገር ከኢንተርኔት በማገኘው ከሰዎች በምሰማው ወይም ከኔ ኤክስፒሪየንስ ሌቭል ላይ የተገደበ ነው። ስህተት ካለ ኮመንት ላይ ምናምን ማስቀመጥ ይቻላል። ግን ስለ ኦፕን ወርክ ፐርሚት ካነሳ አይቀር ጥሩ ጥያቄ ነው ያነሳው። አንደኛ በእኛ ሀገር አልተለመደም። ምን አለ ሰዎች ስተዲ ቪዛ ሲጠይቁ ሚስት ካላቸው አንድ ላይ ይዘው መምጣት ይችላሉ። ልክ ስተዲ ቪዛ ፎርሙ ሲሞላ IMM 1294 ላይ ይጠይቃል ሜሪድ ነህ ሲንግል ነህ ኦር ዲቮርስድ ምናምን የሚል ኦፕሽን አለው። እዛ ላይ ሜሪድ ካልክ ፋሚሊ ኢንፎርሜሽን ስትሞላ ደግሞ የሚስትን ስም የምትሞላበት ቦታ አለ። እዛ ጋር አሁን የሞላው ሰው ከአንተ ጋር አንድ ላይ ይሄዳል እንዴ የሚል ኮሽን አለ። ለምሳሌ እናትንም አባትንም ወንድሞችንም ስትጽፍ እዛ ጋር ሌላ አንድ ቦክስ አለ እንደዛ አይነት ጥያቄ የሚጠይቀው። እሱ ቦክስ ላይ ሚስቴ ከኔ ጋር ትሄዳለች ብሎ አንድ ሰው ቢሞላ ይዞ መምጣት ይችላል። ግን ሚስቴን ከኔ ጋር ይዤ እመጣለሁ ስትል የሚጠየቅብህ የፋይናንሻል አቅም ይጨምራል። ለምሳሌ ለአንተ ማሳየት የነበረብህ $20,000 ከሆነ ሚስት የምትመጣ ከሆነ 40,000 ሊሆን ነው ማለት ነው። ለምን አንተ ትማራለህ፣ እሷም የግድ መማር አይጠበቅባትም፣ ከአንተ ጋር እንድትኖር ነው የምታመጣት። እንደዛ በሚሆን ጊዜ ድሮ ምን ነበረ የካናዳ መንግስት ኦፕን ወርክ ፐርሚት ይሰጣል። አንተ ስትማር እሷ እየሰራች እንድታግዝ ማለት ነው። ግን አሁን በአዲሱ የማርክ ሚለር አዲስ እንትን አውጥቶ ነበር፣ ሰምተህ ከሆነ አላውቅም። ከአሁን በኋላ ስፓውዞች ሲመጡ ኦፕን ወርክ ፐርሚት አይሰጥም የሚል ነገር ወጥቷል። አንደኛ እቺ አዲስ ነገር ናት፣ አሁን ጃንዋሪ ላይ የወጣች ናት ማለት ነው። ጃንዋሪ 2024 እንትን የሚለው በተለይ ለአንደርግራጁዌት ተማሪዎች ነው። ይሄ ማስተርስ እና PhD አያካትትም። አንደርግራጁዌት ሲባል ባችለርስ ዲግሪ፣ ዲፕሎማ ኦር ሰርቲፊኬት ለመማር ለሚመጡ ሰዎች ፖዛቸውን አንድ ላይ ይዘው ቢመጡ ኦፕን ወርክ ፐርሚት አታገኝም። ያ ማለት ይዞ አለመምጣት ይመከራል ማለት ነው። ሁለተኛው ደግሞ ፖስት ግራጁዌት ወርክ ፕሮግራም ይባላል። አንድ ሰው ከተመረቀ በኋላ የሚያገኘው የሥራ እድል፣ እሱንም ለሆነ ያክል ጊዜ እናቆመዋለን ብለዋል። እንደዚህ ዲፋይንድ አድርገው ብዙ ነገር አላስቀምጡም፣ ግን እንደሚቆም ተቀምጧል እሱ ላይም። እና በተለይ ይሄ ፕራይቬት ኢንስቲትዩሽንስ ሲሆኑ እንደዚህ አይነት ነገሮች እንደሚቀር ስለተወራ ሰዎች አፕላይ ሲያደርጉ የመንግስት
ተቋማትን ቢጠቀሙ የተሻለ ነው እላለሁ። አንተ ባልከው መሰረት ደግሞ ይሄ ዕቃ ንብረት ምናምን ሽጦ ከሀገር መውጣት እሱ አያዋጣም። አንደኛ ይሄ ስተዲ ቪዛ ላይ ያለው ሰውዬ ስተዲ ቪዛውን ሲጨርስ ገና ፖስት ግራጁዌት ወርክ ፐርሚት ወስዶ ስራ ሰርቶ ከዛ ለራሱ ፒአር ስታተስ አግኝቶ ምናምን በጣም ብዙ ጣጣ ስላለው እዚህ ሀገር ለራሱ ስቴብል የሆነ ኢሚግሬሽን ስታተስ ከሌለው ሰው ጋር ለመኖር ያለን ነገር ሽጦ ምናምን መውጣት ያሱ እብደት ነው የሚሆነው። ለዛ አስፈላጊ አይደለም የምለው እኔ። ሌላው ደግሞ የምሰማው በስተዲ ቪዛ አፕላይ አድርገው ይመጡና እዚህ ካናዳ ሲመጡ ወደ ሼልተር ወይም አሳይለም እየጠየቁ የሆነ ክራይሲስ ተፈጥሯል የሚል ወሬ አለ። አንተ ቶሮንቶ ነው የምትኖረው። እንግዲህ ቶሮንቶ ነው የታየው። አንተ የምታውቃቸው ሰዎች ወይም ያየኸው ወይ የሰማኸው እኛን ልታካፍለን የምትችለው ነገር አለ እዚህ ላይ? እዚህ ላይ ያው ብዙ ነገር ማውራት ይቻላል፣ ግን ያው ዩቲዩብ ላይ ለማውራት ይመቻል የሚለውን ጥያቄ ነው ማነሰው። ግን ያው ከኔ ኤክስፒሪየንስ ተነስቼ ላውራ። እኔ በስተዲ ቪዛ መጣሁ፣ ከዛ ሪፊጂ ክሌም አድርጌያለሁ እዚህ ሀገር ውስጥ። ከዛ ወደ ሼልተር ገብቻለሁ። ከዛ በኋላ በኬኔዲያን ስታተስ ነው ወደ ትምህርት የተመለስኩት። እንደዚህ አይነት ነገሮች አሉ፣ ግን እንደዚህ ተብሎ እንደዚህ ለማውራት አይመችም። ሎየሮች ምናምን ያወሩት ብዙ አለ፣ ዩቲዩብ ላይ ሰርች ቢያደርጉ ያገኙታል። እኔ መናገር የምችለው ብዙ ሰዎች ይመጣሉ በስተዲ ቪዛ፣ ልክ ነው። እዚህ ከመጡ በኋላ ደግሞ ሪፊጂ ክሌም ያደርጋሉ። ከዛ የሆነ ሰዓት ክራይሲስ ተፈጥሮ ነበር። በጣም ብዙ ሰው መጥቶ ያው ከኢትዮጵያ ብቻ አይደለም ከአፍሪካ ጋር ከብዙ አፍሪካ ሀገራት ከኢንዲያ ምናምን የሚመጡ በጣም ብዙ ሰዎች መጥተው ሼልተር ላይ ቦታ ታጣና ብዙ ሰዎች መንገድ ላይ ያድሩ ነበረ ምናምን። አንዳንድ ሰዎች ያው ለሚዲያ ጥቅም ለማዋል ሲሉ ቀርጸው ምናምን አውጥተውታል። ተቀርጾ ባይወጣ መልካም ነበር ላለው እኔ። ግን ያው ከዚህ በላይ ርቀት መሄድ አልችልም። ሰዎች አዎ ያደርጋሉ፣ እኔም አድርጌዋለሁ አለ እንደዛ አይነት ነገር። ኦኬ ግን ሞር ክራይሲሱ ላይክ ቪዚብል ነው ቶሮንቶ አሁን በመጣ። አሁን እኔ ካልጋሪ ነኝ ያለሁት። አንደኛውም ጥያቄ ጀስት እንዲሁ ለማወቅ ነው ፈርስት ሃንድ ካለው እዛ ከተማ ካለው ሰው እና በጣም ቪዚብል ነው የምትለው ከበፊቱና ካሁኑ ወይስ? የሆነ ታይም ላይ ነው፣ አሁን ላይ የለም። የሆነ ታይም ላይ ቢፎር 3 months ምናምን በጣም ብዙ ሰው መጣና ሀበሾችም የሌላ ሀገር ሰዎችም በጣም ሲቸገሩ ነበረ። ቶሮንቶ ያሉት ሼልተሮች በጣም ፉል ሆነው በቃ ሰዎች በጣም ሲቸገሩ ነበረ። የዛሬ 3 ወር ምናምን ብትመጣ በደንብ ታየው ነበረ። አሁን ላይ ግን የለም፣ ተቀርፏል። እሺ እንግዲህ ክራይሲስ ካነሳን አይቀር ማርክ ሚለር በቅርብ የተናገረው ንግግር በጣም ብዙ ሬፊጂዎች ወደዚህ ወደ ካናዳ በመምጣታቸውና አንዳንድ ኮሌጆችንም ባን እስከ ማድረግ ድረስ ደርሰዋል። እዚህ ላይ የምታውቀው ነገር አለ ወይ የሰማኸው ነገር? እሱ ላይ ያለኝ መረጃ ምንድነው ይሄኛውን በቅርብ ጊዜ የወጣው ባን ከመውጣቱ በፊት ቀደም ብሎ የወጣው ነው። እሱ ምንድነው የሆነው? ብዙ ስደተኞች ኢንሴንስ ላይክ ስተዲ ቪዛ ጠይቀው የሚመጡ ግን እዚህ ሀገር ከመጡ በኋላ ሪፊጂ ክሌም የሚያደርጉ ሰዎች እነዚህን ኮሌጆች እየተጠቀሙ ነው ብሎ የተጠረጠሩ ወደ 10 ኮሌጆችን ተማሪ ኢንተርናሽናል ስቱደንቶችን እንዳይቀበሉ አግደዋል። እሱን ቲክታክ ፔጅ ላይም ዩቲዩብ ላይም ሼር አድርጌዋለሁ። እዚህም መናገር ይቻላል፣ ግን ያው on the top of my mind ሁሉንም መጥራት ስለማልችል ጀስት ትንሽ እናገራለሁ። ሴኔካ ኮሌጅ፣ ሴንቲኒየል ኮሌጅ፣ ኮልስቶጋ ኮሌጅ ኪችነር ያለው፣ ኢንተርናሽናል ላንጉዌጅ አካዳሚ ኦፍ ካናዳ የሚባል አለ ቶሮንቶ ውስጥ። እነዚህ 4ቱ ናቸው ማስታወስ የቻልኩት። ወደ 10 ናቸው። ስክሪንሻቱን እልክልሃለሁ። ወደ 10 ኮሌጆች ኢንተርናሽናል ስቱደንቶችን እንዳይቀበሉ አድርገዋል። ዋነኛው ምክንያት ምንድነው? አብዛኛው ተማሪ ካናዳ ገብቶ ሪፊጂ ክሌም ያቀረበው የተጠቀመባቸው ዩኒቨርሲቲዎች ሆኖ ስለተለዩ ነው። ያማት ሪሰርች ሲደረግ አብዛኛው ተማሪ በዛ ኮሌጅ አክሴፕታንስ አግኝቶ የመጣ ሆኖ ስለተገኘ እነሱ ኮሌጆች ለጊዜያዊነት ኢንተርናሽናል ስቱደንቶችን አክሰፕት እንዳያደርጉ ታግደዋል። ያ ማለት ተማሪዎች ካሁን በኋላ ወደዚህ ለመምጣት ሲያስቡ እነሱን ኮሌጆች ማሰብ ማቆም አለባቸው ማለት ነው። አሁን ደግሞ በቅርቡ ባረገው መግለጫ እንግዲህ ካፕ እንዳረገ ነው የካናዳ ሬሽን ካፕ አድርጎበታል እና እሱ ላይስ
ምን አስተያየት ትሰጣለህ? ያ እሱ ላይ ያለኝ አስተያየት ለተከታታይ 2 ዓመታት ለ2024 እና 2025 የሚሰጡ ስተዲ ቪዛዎች ከዚህ በፊት ሲሰጡ ከነበሩት በ35% ሪዳክሽን እንደሚያሳዩ ነው የገለጸው። ያ ማለት በፊት 100 ሰው ቪዛ ያገኝ ከነበረ አሁን የሚያገኘው ሰው 65 ሰው ነው ማለት ነው። ያ ማለት ብዙ ኢምፓክት አለው እውነት ለማውራት። ግን ደግሞ ምን ያክል ሰውም እንደሚቀበሉ አያይዘው ነግረዋል። 364,000 ሰዎችን እንደሚቀበሉ ተናግረዋል። እና በዚህ በ2 ዓመት ውስጥ ያንን ሪዳክሽን ደግሞ ሲያደርጉ ሜንሊ ትኩረቱን ያደረገው አንደርግራጁዌት ተማሪዎች ላይ ነው። ዲግሪ፣ ዲፕሎማ ኦር ሰርቲፊኬት ለመማር የሚመጡ ሰዎች ላይ ነው ማለት ነው ትኩረቱ። ለዛ ማስተርስ ለመማር የሚመጡ ዶክተሬት ዲግሪ የሚማሩ ወይ ደግሞ ኤሌመንተሪ ስኩል ወይም ሃይ ስኩል የሚመጡ ተማሪዎችን አያካትትም ይሄ ነገር ማለት ነው። እሺ ሌላ ደግሞ የሰማሁት አንተ ስትመጣ ያው የሆነ ክፍያ አለ ማሳየት ያለብህ ገንዘብ እና አሁን ደግሞ ያለውን ሁኔታ እንደዛው ነው ወይስ በቃ ኦቨርኦል ይሄ ነገር እየጠነከረ እድሉ እየጠበበ እንደሚሄድ ነው? እንዴት ነው እሱ ላይስ የምታውቀውን ኢንፎርሜሽን ሼር ብታረጋ? ያው እንትን ነው ግልጽ ነው እኮ ላይ የዛሬ አንተ የመጣበትን ጊዜ እንተውና እኔ የመጣሁበት ጋር 2020 ላይ የነበረው እዚህ ሀገር ያለው የላይፍ ስታንዳርድ ነው የሚባለው እንዴት ነው ወጪ ያለ ኤክስፔንስ እና የምትኖረው ኑሮ እና አሁን ያለው አንድ አይደለም። ኑሮ ሁሉም ጋር ተወዷል። ኢትዮጵያም ተወዷል፣ እዚህም ተወዷል። ኢንፍሌሽኑ ኑሮን በጣም ውድ አድርጎታል። በዛ ሰዓት ላይ ሃውሲንግ ማርኬቱ በስትሪት አይቶ በማያውቅ ሌቭል ነው ከፍ ያለው። ሬንት ምናምን ግሮሰሪ ከፍ ብሏል። ሁሉም ነገር ከፍ ስላለ የሚመጣው ተማሪም ይሄ ነገር ከፍ ባለው ልክ ገንዘብ ማሳየት እንዲችል ይጠበቅበታል። መጀመሪያ እኛ በነበርን ጊዜ እኛ ስንመጣ ማሳየት የሚጠበቅብን ሚኒመሙ ላይክ ስኩል ፊ ምናምን ጨምሮ 10,000 ብር ነበረ። አሁን $10,000 ነበር። አሁን ላይ ደግሞ $20,000 ገብቷል። ያ ማለት $20,000 ስንል ወደ ኢትዮጵያ ብር ብንመልሰው 2 ሚሊዮን ምናምን ነው የሚመጣው። ግን ያ $20,000 ሚኒመም የተባለው ነው። አንድ ሰው ቪዛ እንዲያገኝ በኔ እንትን ሚኒመም የዛን እጥፍ ማሳየት መቻል ይኖርበታል። በቃ 4 ሚሊዮን የግድ ነው ማለት ነው። ያንን 4 ሚሊዮን ስናሳይ ደግሞ ሌጂት የሆነ 4 ሚሊዮኑ እንዲህ ነው ብዬ ሳይሆን በቃ መገመት ነው። 20,000 ሚኒመም አንድ ሰው ያወጣል ተብሎ ከታሰበ ይሄ ሰው ሴፍ ሆኖ እንዲኖር ኤክስትራ 10,000 ብር ያስፈልገዋል የሚል ድምዳሜ ሊደርስ ይችላል አንድ ቪዛ ኦፊሰር ከዛ በመነሳት ማለት ነው። ያኛው ለስኩል ፊ ለሬንት ለምን 20,000 ካስፈለገ ሌላ ኤክስፔንሶች ይኖራሉ። ኖርዝ አሜሪካ ነው የምትኖረው፣ ልብስ ውድ ነው፣ ሁሉም ነገር ውድ ነው። ኤክስፔንስ አለ። እሱን በማሰብ 20,000 ላይ 20,000 ጨምርና 40,000 ቢሆን 4 ሚሊዮን ብር በሚለው እንወስዳለን ማለት ነው። ያንን ያክል ማሳየት የማይችል ሰው ስፔሻሊ አንደርግራጁዌት ተማሪ ከሆነ ባይሞክር ጥሩ ነው። ለምን 35% ሪዳክሽን ኖሮ ጥሩ ስታተስ ማታሳይ ከሆነ ለአንተ ቪዛ የሚሰጥበት ምክንያት አይታየኝም። ያው የቪዛ ጉዳይ እንዲህ ተብሎ ሳይንስ አይደለም። እንደዚህ ይሄን ስታረግ ይሄ ይመጣል፣ በዚህ ጋር ስታረግ እንደዚህ የሚባል ነገር የለውም። የሚወጣለት ሰው ይወጣለታል በማንኛውም ሲቹዌሽን። ግን ደግሞ ብልጥ የሆነ ሰው ሪኳየርመንቱን አሟልቶ ነው የሚገኘው። ሪኳየርመንቶቹን በደንብ ማየት፣ ማንበብ፣ መዘጋጀት ያስፈልጋል። ስፔሻሊ በገንዘብ ጉዳይ በደንብ መጠንቀቅ ያስፈልጋቸዋል። እዚህ ሁሉም ነገር ግራ ገብቷቸዋል። ስሩ በገንዘብ ገቨርንመንቱም ግራ ተጋብተዋል፣ ህዝቡም ምኑም እና ጥሩ ፋይናንሻል ስታተስ ከሌላችሁ የመምጣት እድላችሁ በጣም ጠባብ ነው። ለዛ ፋይናንሻል ስቴቢሊቲያችሁ ላይ በደንብ ስሩ። ፌክ ዶክመንት መጠቀም እንዳይታሰብ። አሁን ፌክ ዶክመንት ስትል እኔ አገን በራሴ ላይፍ ላይ እና በጓደኞቼ እንደዚህ መካከል ሀፕን ያደረገ ነገር ነው የምጠይቀ። አንድ ዘመድ ላከልኝ በቴክስት ቪዛ ይኸው ስኪልድ ወርከርስ እንወስዳለን ብለው አሳየኝ። በትክክል በቃ ቪዛ እናስመታላችኋለን፣ ይሄን ያህል ቤት ተከራይተን እናስቀምጣችኋለን፣ ለዚህ ካምፓኒ ነው የሚወስዳችሁ የሚልና ያ አካል ደግሞ ኢሚግሬሽን አይደለም። እና በዚህ በፌክ በፍሮድ ምናምን የተነሱ እንደዚህ ሰውን ገንዘብ ለመብላት የተነሱ ሰዎች አሉና
እዚህ ላይ ምንድነው አድቫይስ ልትሰጣቸው የምችለው? አሁን ምስኪን የላከልኝ ሳየው ወዲያው ነው እኔ እንደዚህ ገልጬ ነው ያየሁት። የት ነው ብዬ ሳየው የሆነ ዌብሳይት ነው የሚመራውና ለነሱ ምን አይነት አድቫይስ ትሰጣለህ እና መኖሩንስ ታውቃለህ ወይ? ለነሱ የምሰጠው አድቫይስ እንትን ነው የሚሆነው የሆነ ሰዓት ለሆነ ሰው የሆነ ነገር ብዬ ልንግባባ አልቻልንም እና አሁን ደግሞ ይሄን ሚዲያ ላይ ማውጣት ልክ ይሁን አይሁን ባላቅም አንድ ምለው ነገር አለ። ኢትዮጵያ ሆኖ ካናዳ መምጣት የሚፈልግ ሰው ሚኒመም ላይክ ይሄ ለምሳሌ ዩጋንዳ ኦር ሰምዌር በፈልሶ ነው የሚባለው ሪፊውጂ ሆኖ የሚመጣ ሰው ይምጣ፣ እሱ ችግር የለውም። ስኪልድ በሆነ ወይ ደግሞ በስተዲ ቪዛ የሚመጣ ሰው ግን አትሊስት ማንበብና መጻፍ የሚችል ሰው ነው መሆን አለበት። ያ ከሆነ የሚሰራው ነገር ይገባል። ለምን ኢሚግሬሽን ፖርታል ገብተህ ብታይ አንድ ሰው የወርክ ቪዛ እንዴት ሊያገኝ ይችላል፣ ስኪል ሌበር ሆኖ እንዴት መምጣት ይችላል ሲባል አንደኛ ገንዘብ አይጠየቅም። ያ ሰው አንድ ሰው ስራ ሲቀጠር ቀጣሪ ካናዳ ውስጥ ገንዘብ ጠይቆ ማያውቅም አይጠይቅምም ወደፊት። ምናልባት ገንዘብ ሊከፈል የሚችለው ሰው ዶክመንት ሰብሚት ለማድረግ ለኢሚግሬሽን ነው። እሱም ወይ 100 ብር በጣም ቢበዛ $250 የሚደርስ ነው። አብዛኛው ሰው የቱ ጋር ነው የሚሳሳተው? የስራውን እንትን እንድንሰጣችሁ እንደዚህ ትከፈሉ ተብለናል፣ እንደዚህ ተብሏል፣ የሆነ ዌብሳይት ሊንክ ምናምን ይልኩላችኋል። እንደዛ አይነት ነገር የለም። ስራ ካለ ቀጣሪው የእናንተን ስም አስገብቶ ጃባ ፎር አውጥቶ እዚህ ሀገር LMIA የሚባል ነምበር አለ ሌበር ማርኬት፣ እሱ ላይ አስገብቶ ቁጥር አውጥቶላችሁ ምናምን ነው እና የራሱ ፕሮሲጀር አለው። እሱ ደግሞ የኢሚግሬሽን ፖርታል ላይ ክሊርሊ ተቀምጧል። እሱን ነገር አንብባችሁ መረዳት የማትችሉ ከሆነ እንደዚህ አይነት ነገር አፕላይ ከማድረግ ተቆጠቡ። በቃ አላስፈላጊ ስቴፕ ነው የምታደርጉት። ያው እንትን ነው የሚሆነው ላይ ሰውን የሆነ የመናቆር ምናምን ይመስላል፣ ግን ፋክቱ ይሄ ነው በቃ። አዎ አሁን እኔና አንተ ጀስት እንዲሁ ፍሬንድሊ አድቫይስ ነው፣ ሰው እንዳይጎዳ ነው እና ገንዘባቸውንም እንዳይበሉ ነው። ዊሽፉል ቲንኪንግ ደግሞ ብዙ ሰዎች በቃ መውጣት ከመፈለጋቸው ብዛት እውነት ቢሆን ስለሚመኙት እያወቁትም የሚታለሉ ሰዎች አሉ እና በቃ አንተም እኔም እንደዛ ነው ያልኩት። ፕሊዝ ካናዳ ወይም አሜሪካ ወይም አውሮፓ ትሁን አውሮፓ ሀገር አይደል ግን ጣሊያን የፈለከው አገር ራሱ ጋቨርንመንቱ ነው እንጂ የሚያወጣ ካምፓኒ አይደለም አይደለ? እኔ እንደዚህ ብዬ ነው ቁጭ ያደረኩት እና ተጠንቀቁ ላለው መጨመር የምፈልገው ላይ ሲምፕሊ አሁን የሆነ ሰው እኔን የሚያቀኝ ሰው ለምሳሌ ብዙ ሰው ስለሚጠይቀኝ ነው። በእንደዚህ አይነት ሲምፕል ዌይ ሰው መውጣት ቢችል I have 4 brothers and 4 sisters in Ethiopia. So ብቻዬን ለምን እኖራለሁ? ገብቶሃል? በቃ እነሱ ይችላሉ። ያንን ማድረግ ያልቻልኩት ስለማይቻል ነው። በቃ ለመረዳት ሩቅ መሄድ አይጠበቅም። ሲምፕል አይደለም ሁሉም ነገር ዋጋ ያስከፍላል። ያንን ዋጋ ለመክፈል ሬዲ የሆነ ሰው ብቻ የሚሄደው ስቴፕ አለ። እሱን ስታረጉ ሪኳየርመንቱን ስታሟሉ እድለኛ ከሆናችሁ ታገኛላችሁ። ዛት በጣም ደስ በሚል አይነት ነው በእውነት የገለጽከው። ለምን እንደዛ ከተቻለ ኦልሞስት ሁላችንም ወተን ነበር ማለት ነው አይደል? በአገር ግን በጣም ከኢትዮጵያ ለመውጣት ነው የምንለው። እኔ ደግሞ ኮንትራሪሊ ወደ ኢትዮጵያ ለመሄድ እያሰብኩ ነው እና ከምር አሁን እኮ ጉዞ ወደ አፍሪካ እየተባለ ነው። ለምን በቃ ቢዝነስ በጣም እዛ ነው እየተካሄደ ያለው። እኔ እንግዲህ በማያቸው በዙሪያዬ የማውቃቸው ሰዎች አፍሪካ ሀገር ሄደው ኢንቨስት አድርገው not necessarily ኢትዮጵያ ብቻ ሳይሆን ታንዛኒያ፣ ኡጋንዳ እንደዚህ ሀገር ሄደው ሳውት አፍሪካም ሄደው ቢዝነስ ከፍተው እዚህ ሀገር ወደ 20 ምናምን ዓመት ቆይተው ያላገኙትን ገንዘብ እየሰሩና ቢዝነሳቸውን እያስፋፉ መሆኑን ነው የምሰማው። እንግዲህ
ያው እግዚአብሔር ሀገራችንን ይጠብቅልን። ለዛም ጊዜ እንደሚበቃን ነው። እዚህ ላይ ግን ቆይ ጨዋ- ሌላ ነገር ያ ከመጨመር በፊት ልቃወም። ለምን እኔ እዚሁ ብቃወም ይሻለኛል። ህዝቡ ስለሚጮህ መጨረሻ ላይ እሺ ምን አለ መሰለህ ምን አለ መሰለህ እውነታው አሁን ሁለት አይነት ነው። ለምሳሌ አንተ ኢትዮጵያ መሄድ እየፈለግክ ነው። ለምን አፍሪካ ውስጥ ቤተር ኦፖርቹኒቲ አለ፣ ቤተር ጃብ አለ፣ ብትሰራ በ20 ዓመት ያላመጣውን ለውጥ ቶሎ ማምጣት ትችላለህ ብለህ ነው ኢትዮጵያ ልትገባ የምትችለው አይደል? ሶ አዎ ያንን ለእኔ የዛሬ 3 ዓመት ብትነግረኝ ቀልድ ነው። እውነት እውነታው ደግሞ ዛሬም እኔ ካናዳ ይሻላል እላለሁ። ለምን ካልከኝ ለምሳሌ የአራተኛ ዓመት የዩኒቨርሲቲ ትምህርቴን አቋርጬ ስመጣ ብመረቅ የት እንደምደርስ ቀድሜ ኢማጂን ስላደረኩ ነው፣ ስለገባኝ ነው። ብመረቅ የት ጋር እንደምወድቅ ስለማቅ ነው። ቢዝነስ ልስራ ብትል ደግሞ አይዘር የሆነ የፋሚሊ ቢዝነስ ባክግራውንድ ከሌለ ዘርፋ አታመጣውም ገንዘብን። እኛ ሀገር ምን አለ መሰለ ማወቅ ገንዘብ የሚያስገኝ ጊዜ ነበረ እላለሁ። ለምን በልጅነት አእምሮዬ የተማሩ ሰዎች የተሻለ ነገር ሲያደርጉ አይቻሉ። ገብቶሃል? ሶ ማወቅ ቫልዩ የነበረበት ሰዓት ገንዘብ የሚሰራበት ሰዓት ነበረ። ሶ ያንን ጊዜ ተበልተናል። አንደኛ ደግሞ ሰዎች ከዜሮ ተነስተው የሆነ ነገር ማድረግ የሚችሉበት ጊዜም ነበረ። ያም ጊዜ አሁንም ሊኖር ይችላል። ትንሽ ነው ቻንሱ፣ ሊኖር ይችላል። ግን አንድ ወጣት ካናዳ ቢመጣ ላይፉን የመለወጥ ቻንስ አለው ወይ ብለህ ብትጠይቀኝ ግን አዎ ነው የምልህ። አልጠራጠርም። ጊዜ ቢወስድ ነው እንጂ ለስራ ካለ ወርዶ የሚሰራ ከሆነ የተሻለ የስራ አማራጭ አለ። እዚህ ሀገር ትንሽ ብትሰራ ሀገሬ ላይ የሆነ ነገር ላድርግ ስል የተሻለ ነገር ማድረግ ትችላለህ። ገብቶሃል? እንደዛ በሚሆን ሰዓት ላይ ወጣቱን ከዚህ እዛ ይሻላል ማለት እሺ ቀልድ ነው በጣም የሚመስለው። እረዳሃለሁ። አይ ቲንክ ዊ ሃቭ ሊትል ዲፍረንስስ እዚህ ጋር። ኪወርድ ግን ያልከው ወርዶ የሚሰራ ከሆነ ብለሃል አይደል? Yeah. እቺ ወርዶ የሚሰራ ከሆነ ያልከው ኢትዮጵያ ውስጥም ታገለግላለች ብዬ አስባለሁ። አያገለግልም። እሺ እዚህ ጋር ኤክስፕሌን አርጊው ግቢ። ይላል አዎ አርጊው እሺ ይላል። ያ እሺ ለምሳሌ ምን አይነት ነገር አለ መሰለህ? አንድ ፋክተሪ እናንሳ። እኔ ለምሳሌ ፋክተሪ ጃብ ሞክሬ አውቃለሁ። እዚህ ሀገር ፋክተሪ ጃብ ስትሰራ ሚኒመም ዌጅ ይከፍሏል $15 mhm, ራይት። $15 ቢከፈለኝ በቀን 8 ሰዓት ብሰራ ስንት ብር ይመጣል? $100 እንደዛ ነው ይመጣል። እሺ ካልኩሌት አድርገው ውስጥ 15 በ8 በ8 120 ትክክል። 120 5 days a week ብሰራ 600 ይመጣል። እሱን አባዝተው በወር ውስጥ የሚመጣውን ብር ታየው እና mhm, በዛ ብር ታገል ካናዳ ውስጥ ምን አይነት ኑሮ መኖር ይችላል? ህይወቱን ባያሻሽልም የተረጋጋ ኑሮ መኖር ይችላል። ይነወረሚን የቤት ኪራይ ተከራይቶ መቅበጥ ማይፈልግ ከሆነ ምግቡን እየሰራ እየበላ ይኖራል። የትኛው ኢትዮጵያዊ ነው የኢትዮጵያ ፋክተሪ ውስጥ ተቀጥሮ አንስኪልድ ሌበሩ ነው? ስኪልዱን እንመጣለን። በየትኛው ገንዘብ እስቲ የቤት ኪራዩን መክፈል አይችልም። 800 ብር 1000 ብር እየተከፈላቸው የሚሰሩ ሰዎች አሉ። 4000 ብር ቢከፈል የቤት ኪራይ 2000 ብር ነው፣ ግማሹ ሄዷል። መኖር ራሱ ትልቅ ጥያቄ ውስጥ ይገባል። አሁን እነዚህ ነገሮች እንትን ናቸው። ቱ ስፔሲፊክ ሆነ በገባ ቁጥር ብዙ ነገር ያስወራል። mhm, ቤተር ኦፕሽን አለ፣ ቤተር እንትን አለ። እውነት ነው። ትንሽ ከለፋ ብዙ ታገኛለህ ኢትዮጵያ ውስጥ። ግን ደግሞ ወጣት ትሆንና አማራጮች ሳይኖሩ ሲቀሩ መውጣቱን እመክራለሁ። ለዛ ነው እኔ ብዙ ጊዜ ወጣት የሆኑ ልጆችን ካናዳ የሚሆን አውሮፓ የትም የትምህርት ዕድል ስታገኙ ውጡ ነው የምለው። መስራትም ካለባቸው ይወጡ እና ሰርተው የሆነ ነገር ይዘው ቢገቡ ለሀገሪቷም ለቤተሰቦቻቸው ለራሳቸው ጥቅም በጣም ካገኘ አሪፍ ማለት እንደፈለጉ። በጣም አሪፍ። አዎ አይ በጣም ብዙ የምንስማማቸው ፖይንቶች አሉ። አንድ ቦታ ላይ ደግሞ እንደ ፎርክ እንደዚህ የምንለያይበት ቦታ አለ። አይ ቲንክ ዲስ ኮዝ ፎር ኢንቪቴሽን በሌላ ፕሮግራም እንግዲህ ይሄንን ይዘን ሞር ማውራት እንዳለብን ነው የሚሰማኝ። እና ሁለታችንም ፖዚሽናችንን እንደያዝን በዚች ደግሞ እንመለስበታለን ወደፊት። እና እሺ
አሁን በዚሁ በስቱደንት ቪዛ ላይ ብዙ ከሚጠይቁ ጥያቄዎች እንግዲህ አብዛኛውን አይ ቲንክ ነግረኸኛል። ያልነገርከኝ ካለ ወይም ይሄኛው ኢምፖርታንት ነው ሜንሽን ማድረግ አለብን የምትለው ካለ እስቲ አካፍለን። ኢምፖርታንት ብዙ ነገር ስላወራህ ታውቃለህ፣ ወደ ኋላ ለማሰብ ራሱ ትንሽ ግን ያው ኢምፖርታንት የሆነው አንደኛ በዚህ ሰዓት ላይ በጣም ኢምፖርታንት የሆነ ነገር ላይ እንምጣ። ሰዎች በተለይ ስተዲ ቪዛ አፕላይ የሚያደርጉ ሰዎች አቮይድ ማድረግ ያለባቸው ፕሮቪንሶች አሉ። ኦንታሪዮ ለምሳሌ ቶሮንቶ፣ ኪችነር ምናምን ያሉበት ኤሪያን፣ ብሪቲሽ ኮሎምቢያ፣ ቫንኩቨር ምናምን እና አሉ። ይሄ ፖፑሌሽን ብዙ ያለው ብዙ ኢሚግራንት የገባባቸውን ፕሮቪንሶች ማስወገድ በጣም አስፈላጊ ነው። እነሱ ነገሮች ኢንተርኔት ላይ ያሉ፣ ሰርች ቢያደርጉት ያገኛሉ። ፈርዘር ኤክስፕላኔሽን የሚፈልጉ ከሆነ እዚህ ቪዲዮ ላይም ኮመንት ማድረግ ይችላሉ። እኔ ዩቲዩብ ቻናል ላይ መጠየቅ ይችላሉ፣ መልስ መስጠት ይቻላል። ሃይሊ ፖፑሌትድ ዴንስሊ ፖፑሌትድ የሆኑ ኤሪያዎችን ሀይ ደግሞ ኢሚግራንት የሚንቀሳቀስባቸው ቦታዎችን አቮይድ አድርጉ። ስተዲ ቪዛ ስትጠይቁ ፕራይቬት ኮሌጆችን አቮይድ አድርጉ። በቻላችሁ መጠን የመንግስት ዩኒቨርሲቲዎች ለመጠየቅ ሞክሩ። የገንዘብ አቅማችሁ ላይ በደንብ ስሩ። ጥሩ ገንዘብ ለማሳየት ሞክሩ። የራሳችሁ ፋሚሊ ስፔሻሊ አባት፣ እናት፣ ወንድም፣ እህት ስፖንሰር ቢያደርጋችሁ የተሻለ ነው። እንደዚህ አይነት ነገር ከሌለ ደግሞ ሌላ የሩቅ ሰው ስፖንሰር የምታስደርጉበት መንገድ አለ። እሱ ደግሞ ሌጋል የሆነ ወይ ነው፣ ወረቀት አለው ለሱ የሚሰጥ። እሱንም ዩቲዩብ ላይ ከጠየቁን ፈርዘር ኤክስፕሌን እናደርግላቸዋለን። ኮሌጅ አፕላይ ስታደርጉ እና አክሴፕታንስ ስታገኙ አሁን ደግሞ አንድ ነገር ወጥቷል። ከማርች 2024 አንስቶ አክሴፕታንስ ሌተር በኮሌጆች ወይም ያንን አክሴፕታንስ ባገኘንበት ኮሌጅ ያለበት ፕሮቪንስ አቴስት መደረግ አለበት። አቴስቴሽን ነው የሚሉት፣ ይሄ ማረጋገጥ። እንደዛ መደረግ አለበት ተብሏል። መቼ እንደሆነ አይታወቅም፣ ስፔሲፋይድ የሆነ ዴታ አልወጣለትም። ከማርች አንስቶ ግን አክሴፕታንስ ሌተር የሚያገኙ ተማሪዎች በፕሮቪንሱ አቴስት ይደረጋል። ከዛ በኋላ ነው ኤምባሲ መግባት የሚቻለው። በጣም ብዙ ነገሮች እየወጡ ነው በስተዲ ቪዛ ጉዳይ። እሱም በደንብ መስማት ያስፈልጋል የተከታተሉ። በጣም አሪፍ። እንግዲህ ያው በፊት እንደጀመርነው ልክ እንደ ካናዳ ዌዘር የኢሚግሬሽን ስታተስ ይቀያየራል፣ በየጊዜው ይቀያየራል እያልከኝ ነው። ይሄንን ከመቋጨታችን በፊት እንግዲህ የኔን ቪወሮች እንግዲህ ልትላቸው የምትፈልገው ነገር ካለ በዛውም የኢንስታግራም ሃንድልህን እና የዩቲዩብ ፔጅህንም ሼር እንድታደርገን አንድ ላይ ጋብዛለሁ። ያ ምን ማለት ይቻላል፣ ያው ብዙ እናውራ ከተባለ ብዙ የሚወራ ነገር አለ። ግን ያው ወሬ ደስ የሚለው ከጥያቄ በመነሳት ነው እና ሞር ጥያቄ ካላቸው ተመልካቾች ኮመንት ላይ ሲያስቀምጡ ጥያቄውን ሰብሰብ አድርገን አንድ ቀን እንደግመዋል። ይህን ኢንተርቪው እንደዛ መመለስ ቢቻል የተሻለ ይመስለኛል። ያው ለአንተ ተመልካቾች ምለው ያው መታችሁ ሰብስክራይብ አድርጉ። ያ ሰብስክራይብ አድርጉ። ምንድን ነው የምጠብቁት? እስካሁን ሰብስክራይብ አላረጋችሁ ይነግረኛል ደግሞ። እናንተም ሰብስክራይብ አድርጉ እዛ ጋር። ሌላኛው ደግሞ ያው ስላንተ ብዙ መጠየቅ የሚቻሉ ጥያቄዎች አሉ። ግን ዛሬ ፕሮግራሙ እሱ ስላልሆነ በቅርቡ በፖድካስት ስለምመጣ ወይ እዛው መጥቼ እጠይቃለሁ ወይ እዚህ መተህ ተገናኝተን ደስ ይለኛል። ፖድካስት ላይ አቀርባለሁ። ብዙ የምናወራው ነገር ይኖራል። የኔ ቻናል ላይ በቅርቡ ፖድካስቶች እየመጡ ነው፣ ብሎጎች አሉ፣ ስለ ስተዲ ቪዛም አንዳንድ ነገር አለ። ሰብስክራይብ አድርጉ። ኢንስታግራም ላይ ታገል _01 ብትሉ ታገኙኛላችሁ። ቲክታክ ላይ ታገል _SFT፣ የዩቲዩብ ዩዘር ኔሜ ታገል SFT። በቃ ምን ይባላል፣ ጨርሰናል። በጣም አሪፍ። በጣም አሪፍ። እኔም እንግዲህ አንተ ቻናል ላይ አንተ ፖድካስት ላይ መጥቼ በደንብ ለመጫወት ሬዲ ነኝ። በጣም ነው የማመሰግንህ በዚህ ታይም ውስጥ። አይ ኖ የካናዳ ላይፍ ደግሞ ስፔሻሊ ዊንተር ልል ሃርድ እንደሚሆን አውቃለሁ። ይሄንን ታይም ወስደ ሪሊ ከኔ ጋር ቁጭ ብለህ ለተመልካቾቼ ይህችን
ለማጫወት ስለመጣ ከልብ በጣም አመሰግንሃለሁ። እስከ ኔክስት ቪዲዮ እስከምንሰራ ድረስ እንግዲህ ቻው።